ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? አዎ ዛሬ ምን አዲስ ነገር ተፈጠረ ብላችሁ እንደምትጠይቁ እርግጠኛ ነኝ እና ለዛ የሚሆን ደስ የሚል ዜና ነው ይዤላችሁ የመጣሁት። ምንድነው እሱ ካላችሁኝ አብርሽና ሄርሜላ በድጋሚ ተገናኝተዋል። በጣም ነው ደስ ያለኝ ቤተሰብ። እውነት በቃ እንደዚህ አንድ ላይ ሳያቸው ምን አይነት የደስታ ስሜት እንደተሰማኝ ሁሉ መገመት አትችሉም። ምክንያቱም በቃ ይገባቸዋል። በሪያሊቲው ቢሆንም በደንብ ነው የሚገባቸው። እና አብርሽ ሄርሜላ ቤት ሄዶ ነበር። ያው የሄደው እንደዚህ እንደ በፊት ሁኔታዎች ባይሆንም ነገር ግን ከኤፍሬም ጋር ሆኖ እሷን ለማየት ሄዶ ነበር። በቃ ደስ የሚለው ነገሩም ይሄ ነው። ሄዶ እንደምታውቁት ሰሞኑን ጥሩ ሁኔታ ላይ አልነበረችም ሄርሜላ። እንደዚህም ለመሆኗ የጓደኞቿ ጥረት ነው። ጓደኞቿ በጣም ነው ትሪት የሚያደርጓት ምናምን እና ከዛ አንፃር ነው እንደዚህም ለመሆን የበቃችው እና ያለውን ሁኔታ አይተው መጎዳቷን ሁሉንም ነገር አይተው አብርሽ እንዲመጣ አደረጉ። ቤት መጥቶ ነበር። እንዳጠቃላይ አብርሽ መጥቶ አናግሯት ሰላም ብሏት እንትን ብለዋል። ግን እዚህ ጋር ምን አለ መሰላችሁ ቤተሰብ ስቲል ነው እንደፈዘዘ እንደደነዘዘ ነው ያለው አብርሽ። ምንም ቤቷ መሄዱ ምናምን ነው እንጂ ምንም የተለየ ነገር እንትን እያለ አይደለም። በቃ እና ሁኔታው ምንም ነገር አይደለም። እንደዛ በስንት በችግር ሰዓቱ አብራው ሆና ስንትና ስንት ነገር አሳልፈው እንደዛ የሚወዳት ምናምን አይደለም። በቃ እንደ ኖርማል ነው እያያት ያለው እንደ ኖርማል ጀስት በቃ የታመመ ሰው እንጠይቃለን። ስለዚህ አንቺም እንደታመምሽ ነው እንደዚህ አይነት ነገር ነው እና ልጁ አሁንም እንደዛው ነው ያለው። ምንም የተለወጠው ምንም በቃ እንደታመመ ነው ያለው። ስለዚህ ወንድሙን ተውት። ምክንያቱም ኤፍሬም ነው። ሩታ ነች። ግን ኤፍሬም ምንም ቢሆን ወንድሙ ነበረ። እሱ ነው በሱ ላይ እንደዚህ አድርጎም ልጁ እዚህ ደረጃ ላይ እንዲደርስ ያደረገው። ግን ላብርሽ አለን ላብርሽ እናስባለን የምትሉ ሰዎች ከዚህ በላይ ምንድን ነው የሚሆነው? ይሄ ልጅ ምንም ቢሆን እኮ አንድ ሰው ነው አይደለም እንዴ? ቤተሰቡነት በጣም ነው የሚያሳዝን። ምን አይነት የነበረ ልጅ አሁን በዚህ መንገድ የማንም መጫወቻ ሲሆን አስባችሁታል? በጣም ነው ሲጀምር የሚያስጠላውም የሚያማውም። እንዴት ነው በዚህ ልክ ሰው እንዳሻንጉሊት ሊቀለድበት ይችላል እንዴ? በቃ ምንም ነገር እነሱ እያወቁ ይሄን ያህል ልክ እንዳልሆነ እያወቁ እየተጫወቱበት ነው ያለው። ስለዚህ በዚህ ልክ ደግሞ በጣም ነው የሚያስጠላው። መጨረሻውስ ምንድን ነው? እንደዚህ ሆነው ነው ምንድን ነው የሚፈጠረው? ስለዚህ ለሱ አለን የምትሉ ጓደኞቹ የሄርሜላ ጓደኞችም አሁን ቤት ድረስ እሷን ስላመማት ምናምን አምታችሁታል። ደስ የሚል ነገር ነው፣ ግን ደግሞ ዘላቂ ነገር ያስፈልገዋል። በቃ አሁን መጣ ይሄው እንደዚሁ ብሏት ነው ሄደው። ጭራሽ ከሩታ ጋር ነው መሆነው ከልጄ አጠገብ እንዳትደርሽ ብሏት ነው ሄደው ጭራሽ ማለት ነው። ይሄ ግን እሱ አይደለም የሚናገረው በቃ ምክንያቱም ልክስ እንዳልሆነ ስለሚታወቅ ነው። ስለዚህ አሁን ወደ መፍትሄው መገባት አለበት። ለዚህ ልጅ በቃ እንደዚህ አይደለም። በቃ እህቱም ብትሆን ቡዜም ብትሆን የእሱ ጓደኞች እነዳኒም የሄርሜላ ጓደኞችም ይሄ ልጅ ልክ እንዳልሆነ ተረድታችሁታል። እናንተ ናችሁ እውነታው የገባችሁ። ስለዚህ የሆነ ነገር ሊደረግለት ይገባል። በግድም እኮ እንዴ አንድ ሰው ነው እኮ እናንተ ብዙ ናችሁ። ሁኔታው በደንብ ተረድታችሁታል።